እስኪ ዛሬ የሁላችሁንም ሐሳብ እፈልጋለሁ። ስሜታዊ ሳትሆኑ ሚዛናዊ ሆናችሁ ሁላችሁም ሐሳባችሁን አስቀምጡ። የምትገምቱትንና የምታውቁትን። የአሜሪካው ፕሬዝዳንት በይሳት እየሰጠ ባለው መግለጫ ጦርነቱ በአብዛኛው አልቋል፣ ሚሳኤሎቻቸውን ጨርሰናል እያለ ይገኛል። ነገር ግን ምንድነው እውነታው የሚለውን እስኪ እንወያይ። ሁላችሁም ኮሜንት ላይ ሐሳባችሁን አስቀምጡ። በርካታ የኢራን ሚዲያዎች የኢራን ጀነራሎች አብዮታዊ ዘቦች እያሉት እንደሆነ ከሆነ አሮጌውን ሚሳኤል ነው እስካሁን ስንጠቀም የነበረው፣ በአዲሶቹ እንጀምራለን ብለው ከሁለት ቀን በፊት ጀምሮ ነው አዲሶቹን ሚሳኤሎቻቸውን መጠቀም የጀመሩት። በዛም በርካታ ውድመት ከመድረሱ የተነሳ ቴልአቪቭ አካባቢ የሚደርሱ ጉዳቶችን ማንም ቀርጾ እንዳይለቅ እስከ 5 ዓመት እንደሚያስፈርድና በርካታ የቴልአቪቭ መንገዶች ላይ ያሉ የመንገድ መብራቶችም እያጠፉ ይገኛሉ። ፖሊሶቹም በየመንገዱ እየቆሙ ስልክ እየፈተሹ ማንም እንዳይቀርጽ እያሉ ይገኛሉ። እውነታው የቱ ጋ ነው? በርካታ የአሜሪካ ወታደሮችም እየተማረኩና በርካቶች እየሞቱ እንደሆነ እየተነገረ ይገኛል። በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ቤዞችም በአብዛኞቹ ወድመዋል። የኢራን መሪዎችም የሞተባቸውን እየተኩ ይገኛሉ። ጦርነቱ ገና ነው፣ ድርድር አንፈልግም እያሉም ይገኛሉ የኢራን መሪዎች። ታዲያ እውነታው የቱ ጋ ነው? ዶናልድ ትራምፕ እንደሚናገረው ነው ወይስ እስራኤል እንደምትናገረው ነው ወይስ ኢራኖች እንደሚሉት ነው? እስኪ ሁላችሁም ሐሳባችሁን ሚዛናዊ ሆናችሁ ኮሜንት ላይ አስቀምጡ። አዳዲስ ዜና ሲኖር አመጣላችኋለሁ። ይሄ ግን እንደ ዜና አይደለም፣ እንወያይበት ብዬ ነው።